የስበት ህግ ሲባል እንሰማለን ወይም ደግሞ ዘ ሎው ኦፍ አትራክሽን የሚባለው በእንግሊዝኛ ምን ማለት ነው እና እንዴት ነው የሚሰራው? ይህንን ማወቅ ለምንድን ነው የሚጠቅመን? የተፈጥሯችንንና የተፈጥሮን አሰራር እየተረዳን ስንመጣ ተፈጥሮ ትገዛልናለች፣ ትታዘዘናለች። ስለዚህ ስለ የስበት ህግ ወይም ዘ ሎው ኦፍ አትራክሽን የመጀመሪያውና ዋናው ማወቅ ያለብን ነገር የሆነ ሃይማኖት አይደለም፣ እምነት አይደለም፣ ኒው ኤጅ ያመጣው አዲስ አስተሳሰብ አይደለም፣ የሆነ ፍልስፍና ምናምን የመሳሰለው ነገር አይደለም፣ ወይም ደግሞ የሆነ የሚገባብን የሚቆጣጠረን መንፈስም አይደለም፣ ጂኒ ነው ምናምን እያሉ የሚንጫጩ አንዳንድ ድምፆችን ሰማለ እና እንደዛ አይደለም። የስበት ህግ ወይም the law of attraction የሚባለው የነገሮችና የሁኔታዎች ውስጣዊ የመሳሳብ ሂደት የመሳሳብ ኃይላቸው ማለት ነው። በሶስተኛው ልኬት ወይም ይሄ ስሪዲ ሪለም በሚባለው በቁሳዊ ዓለም የምናየው መሳሳብና መገፋፋት ውስጣዊ ሂደት ነው። በስጋ አይናችን የምናየው ከላይ ያለውን ውጤቱን ብቻ ነው። ነገር ግን በውስጥ በእያንዳንዱ ነገር ውስጥ ያሉት አተምሶች በነዛ አተምስ ውስጥ ያሉት ኤሌክትሮኖች ናቸው የሚሳሳቡትና የሚገፋፉት። በአካባቢያችን የምናየው ነገር በጠቅላላ ውስጡ ማይክሮስኮፕ አምጥተን ብናየው የሚንቀሳቀስ ጥቃቅን ፓርቲክልስ ነው። ፓርቲክልስ ማለት ጥቃቅን ነገሮች ማለት ነው እና ይሄ የምናየው አጥናፍ ዓለም በቁሳዊ አይናችን የምናየው የሚጨብጠው የሚዳስሰው ብቻ አይደለም። ሀሳባችንም ስሜታችንም በአይኖቻችን የማናያቸው ብዙ ረቂቅ ነገሮች አሉ እና እነዚህ የምናያቸውም የማናያቸውም ነገሮች በጠቅላላ የኢነርጂ እንቅስቃሴ ነው። ይሄ ኢነርጂ በተለያየ ፍሪኩዌንሲ ነው የሚንቀሳቀሰው ወይም ቫይብሬት የሚያደርገው። ቫይብሬሽን ማለት መንዘር ማለት ነው። ፍሪኩዌንሲ ማለት ደግሞ ያ ንዝረቱ የሚሄድበት የምቱ መጠን ማለት ነው። ስለዚህ ያ ፍሪኩዌንሲው ነው፣ ያ በውስጡ ያለው የእንቅስቃሴው የምቱ ቁጥር ነው አንድ ነገር ምን አይነት ከለር፣ ምን አይነት ድምፅ፣ ምን አይነት ቅርጽ፣ ምን አይነት ሁኔታ፣ ምን አይነት ሀሳብ፣ ምን አይነት ስሜት ሊሆን እንደሚችል የሚወስነው። the law of attraction የሚባለው ነገር እዛ ውስጥ ስላለው ተፈጥሯዊ ሂደት ነው የሚያወራው። ዛሬ ምን ማለት ነው፣ እንዴት ነው የሚሰራው የሚለውን አጠር አድርገን እናየዋለን። ኳንተም ፊዚክስ ወይም ደግሞ የነገሮችን ጥቃቅኗን ክፍል የሚያጠናው የሳይንስ ክፍል ማለት ነው በፊዚክስ ዘርፍ ውስጥ እና በዛ ሳይንስ መሰረት ምንድነው የሚሉት የምናየው ቁሳዊ ዓለም ውስጡ ስናየው የሚንቀሳቀስ ኢነርጂ ነው። ይሄ ኢነርጂ እንደ ዌቭ እንደ ሞገድ ሊሄድ ይችላል፣ እንደ ፓርቲክል ሊሄድ ይችላል። ፓርቲክል ማለት ጥቃቅን ነገር አድርጎ ራሱን ይቀይራል። ዌቭ ሞገድ የነበሩት ነገሮች ክፍልፍልፍል ሊሉና ጥቃቅን ነገር ይሆናሉ። እነዛ ጥቃቅን ነገሮች ተገጣጥመው ነው የምናየውን ዓለም የሚፈጥሩት። እነዛ ፓርቲክልስ በተለያየ ምት ነው በተለያየ ሪትም ነው የሚደንሱት የሚንቀሳቀሱት። እያንዳንዱ ዙተራ የሚፈጥረው ቅርጽ አለው፣ የሚፈጥረው ድምፅ አለው፣ የሚፈጥረው ከለር አለው የመሳሰለው ነገር ወይም ደግሞ በቁሳዊ ዓለም የምናየውን ነገር ይፈጥራል ማለት ነው። እነዛ ጥቃቅን ፓርቲክልስ ወደ ኒውክለስ ራሳቸውን ይቀይራሉ፣ ወደ አተም ይቀይራሉ፣ አተምሶቹ ወደ ተለያየ ኤሌመንት ይቀይራሉ፣ ኤሌመንቶቹ ወደ ተለያየ ሞለኪውልስ ይቀይራሉ፣ ሞለኪውሎቹ ወደ ተለያየ ኬሚካል ይቀይራሉና ስለዚህ ሰውነታችን ከኬሚካል ነው የተሰራው። ኬሚካል በቃ ይሄ ሰውነታችን ኬሚካል ነው። ውስጡ ደግሞ ስንገባ ኤሌክትሪካል ነው። ስለዚህ የስበት ህግ የሚለው ነገር እነዚህ ውስጥ ያለው ምት ውስጥ ያለው ሪትም ሲገጣጠም ነገሮች ይሳሳባሉ ማለት ነው። ሌላው የስበት ኃይል የመሳሳብ ሂደት ብቻ ሳይሆን የመገፋፋትም ጭምር ነው። ምክንያቱም መሳሳብና መገፋፋት የአንድ ሳንቲም ሁለት ገጽታ እንደማለት ነገር ነው። በአንድ ሳይድ የሚሳብ ነገር በሌላ ሳይድ እየተገፋ ነው ጠልቀን ካየ ነው። ምክንያቱም በዚህ ባለሶስተኛው ልኬት ወይም ስሪዲ ሪለም በሚባለው ዓለም አሰራር ውስጥ እያንዳንዱ ነገር ያለ ተቃርኖ መቆም አይችልም። ሁሉም ነገር በዱዋሊቲ ወይም በፖላሪቲ ነው የሚሰራው። ስለዚህ በህይወታችን የሌሉት ነገሮች የሌሉ የሚመስሉ ነገሮች እኛንን የገፋ ናቸው፣ ያሉትም ነገሮች እኛንን የሳብ ናቸው ማለት ነው። የህይወት ልምምዳችን ውስጣችን ከሚሰማን ስሜት የተነሳ ነው። የሚሰማን ስሜት ከአስተሳሰባችን የተነሳ ነው። ሀሳብ ራሱ ኢነርጂ ነው፣ ስሜትም ኢነርጂ ነው። ስሜት ማለት በሰውነታችን ውስጥ የሚካሄድ የኬሚካል እንቅስቃሴ ነው። ኬሚካሎቹ ውስጣቸው ኢነርጂ ነው። ስለዚህ መሳብ የሚባለውን ነገር ስናስብ የመፍጠር ሂደት ነው። ትክክለኛ ስሙ መፍጠር ነው። በቃ ውስጣችን የምንፈጥረው ንዝረት ውስጣችን የሆነው ነገር ነው በአካባቢያችን የሚገለጠው። ምክንያቱም ሁሉም ነገር ውስጡ ንዝረት ነው። የንዝረቱ ቁጥር ነው ማች የሚያደርገው ተባብለናል። ስለዚህ ሜካኒክሱን ለማስረዳት ነው እንጂ የእውነት የምንስበው ነገር የለም። የሆነው ነገር ነው የሚገለጠው። ስለዚህ የምናደርገው ሳይሆን የምንሆነው ነገር ነው። ተፈጥሯዊ ስጦታ ነው፣ ሁልጊዜ እየፈጠረ ነው። እውነታው እንደዛ ከሆነ ታዲያ ችግሩ የቱ ጋር ነው ያለው? አይምሯችን ጋር። ኮንሸስ የሆነውና አንኮንሸስ የሆነው የነቃውና ድብቁ አይምሯችን መሀል ግጭት አለ፣ ፍጭት አለ። የነቃው አይምሮ ወይም ኮንሸስ ማይንድ የሚባለው አሁን እኛ በህይወት ልምምዳችን ከተማርነው ከምናስበው ከምናውቀው አንጻር ነው የሚያስበው። በአምስቱ የስሜት ህዋሳት ነቅቶ እየሰማ እያየ ያለው አሁን ይህንን ድምፅ እየሰማ ያለው የአይምሮ ክፍል ነው። ወጣት ነው። አሁን ለመለወጥ እየሞከረ ያለ አሁን አዳዲስ ነገር ለመፍጠር እየሞከረ ያለ የአሁኑ አይምሯችን ነው። ድብቁ አይምሮ የሚባለው ግን ሽማግሌ ነው፣ የበሰለ ነው።
ገና ህፃን እያለን የነበረውን ያስታውሳል። በእናታችን ማፀን እያለን የነበረውን ያስታውሳል። ከመጸነፍስ በፊት በዘር ማንዘሮቻችን የነበረውን ተሞክሮ የህይወት ልምምድ የቀረጸባቸውን ስሜት በጠቅላላ ያስታውሳል። ግን በንዝረት ደረጃ ነው። የንዝረታችንን ፍሪኩዌንሲውን የሚቆጣጠረው ያ በውስጥ የተቀበረው ስሜት የሆነ ነገር እንድንፈራ፣ የሆነ ነገር እንድንፈልግ፣ ለሆነ ነገር እንድንጓጓ፣ ከሆነ ነገር እንድንሸማቀቅ ምናምን የሚያደርገን ውስጣዊ ግፊት ነው፣ ውስጣዊ ስሜት። ያኛው ወይም ኮንሽስ ማይንድ በቁጥርና በቃላት ነው የሚያስበው። መጀመሪያ መረዳት ይፈልጋል፣ መመዘን ይፈልጋል፣ እርግጠኛ መሆን ይፈልጋል። በጣም ቀርፋፋ ነው። ይሄኛው ደግሞ ድብቁ አይምሮ የምንለው በስሜትና በኢሞሽን ነው የሚያስበው። በጣም ፈጣን ነው። ምን ማድረግ እንዳለበት ያውቃል። አውቶማቲክ ነው። ዘሎ ነው ወደ አክሽን የሚሄደው። የሰውነታችን ሲስተም በጠቅላላ ቁልፉ በእጁ ነው። ስለዚህ አሁን ትግላችን ከራሳችን ጋር ነው። የውስጥ ሰውነታችን ለምሳሌ በዘር ማንዘሮቻችን በችጋር፣ በድህነት፣ በጦርነት ምናምን የኖሩ ከሆነና ስለ ብልጽግና ስለተትረፈረፈ ህይወት በሰውነታችን ውስጥ ያለው ፍርሃት ከሆነ በቂ የለም there is no enough scarcity mentality የሚባለው ነገር የተትረፈረፈ በቂ ነገር የለም የሚል አይነት ስሜት ከሆነ በውስጣችን የሚሰማ ያ ስሜት ፍሪኩዌንሲያችንን የሰውነታችንን ንዝረቱን በእጥረት ንዝረት ይወስነዋል፣ ያወርደዋል። በዛ ነው አጀስት የምንደረገው። ከዛ ፍሪኩዌንሲ ባንድ አልፈን መሄድ አንችልም። አስተሳሰባችን፣ ተግባራችን፣ የምናየው የምንመርጠው ነገር በጠቅላላ በዛ ውስንነት ውስጥ ይገደባል። ልክ ትኩረታችንን የሆነ ነገር ላይ ስናመጣ ውስጥ ፍሪኩዌንሲያችን የውስጥ ምታችን ከዛ ነገር ጋር ማች ማያደርግ ከሆነ እንገፋዋለን እና የመግፋት የመጎተት ዳንስ ውስጥ እንገባለን ማለት ነው። እኛ የምንፈልገው ነገር ሊሆን ይችላል፣ ሰውነታችን ግን የሚፈራውና የሚገፋው ነገር ሊሆን ይችላል። ኮንሽስ ማይንድ አዲስ ሀሳብ፣ አዲስ እምነት፣ አዲስ እውቀት አምጥቶ እኔ እኮ እንደዚህ ማድረግ እችላለሁ፣ መለወጥ እችላለሁ፣ ይሄ ይቻላል ምናምን እያለ የፈለገውን ያህል ቢንጫጫ ጥልቅ ውስጥ ገብተን ድብቁ አይምሯችን ውስጥ የተቀረጸውን የውስጥ ሜንታል ፕሮግራማችንን ኮዱን መቀየር እስካልቻለን ድረስ ስሜታችን አይቀየርም። ስሜታችን አልተቀየርም ማለት ዝውተራችን አልተቀየርም ማለት ነው። ስለዚህ ኑሯችንም አይቀየርም። ከአያት ከቅድመ አያቶቻችን የወረስነው ስቃይና መከራ የቀረጸው የፍርሃት ኮድ በውስጣችን ካለ ፍርሃት ስሜት ስለሆነ በዛ ፍርሃት ውስጥ ሆነ በአስተሳሰብ ደረጃ ይሁን እውቀት ይሁን ሰላም ይሁን ፍቅር ይሁን ገንዘብ ይሁን ምንም ይሁን በምንፈልገው ጉዳይ ላይ በብልጽግና ለመትረፍረፍ በጣም ረጅም ጊዜ ይወስድብናል። እሱም ከተሳካልን ነው። በተቃራኒው እየፈጠርን ግን መኖር እንቀጥላለን። ቅድም እንዳልነው ሁል ጊዜ እየፈጠርን ነው። እጥረት እየፈጠርን ነው። ችግር እየፈጠርን ነው። በሽታ እየፈጠርን ነው። ብቸኝነት እየፈጠርን ነው። ጭንቀት እየፈጠርን ነው። ግርግር፣ ሁከት እየፈጠርን ነውና ለዛ ነው የምናስበው ሌላ ይሆን ያለው ነገር ግን ሌላ እየሆነብን የምንቸገረው ብዙ ጊዜ። ምክንያቱም አንጎላችን ከውስጥ ስሜታችን ከንዝረታችን አንጻር ነው በአካባቢያችን ካለው ሪያሊቲ ውስጥ ፊልተር አውት አድርጎ መርጦ የሚያሳየን። ኦፖርቹኒቲዎችን፣ ጥሩ አጋጣሚዎችን ልናገኛቸው ራሱ አንችልም። ምክንያቱም የውስጥ ያለውን ንዝረታችን ከውጪ የሚስበው ተመሳሳዩን ነገር ነው። ስለዚህ ሀሳብ ወደ ስሜት መውረድ መቻል አለበት። ኤሌክትሪካል የሆነው ነገር ኬሚካል መሆን አለበት። ሀሳብ በጣም ላይት ፍሪኩዌንሲ ነው። ላይት ስንል ብርሃን በሚለው ሳይሆን በጣም ቀላል ክብደት የሌለው በጣም ፋስት የሆነ ማለት ነው። በቁሳዊ ነገር የሚታዩት ነገሮች የሚጨበጡት የሚዳሰሱት በአምስቱ የስሜት ሕዋሳቶቻችን የምንለማመዳቸው ነገሮች በጣም ቃስ ያለ የኢነርጂ እንቅስቃሴ ነው። ፍሪኩዌንሲያቸው የእነዚህ ነገሮች ቫይብሬሽናቸው በጣም ቃስ ያለ ነው። ስለዚህ አሁን ሀሳብ ደረጃ ላይ ያለው ነገር እንደተነነ እንደበነነ ብቻ ነው የሚቀረው ወደ ታች ካላወረድ ነው። ወደ ታች ለማውረድ ተጨባጭ ለማድረግ ወይም ማኒፌስቴሽን የሚባለው ደረጃ ጋር ለማምጣት ነው መንፈሳዊ ቴክኖሎጂዎችን መጠቀም ያለብን። ጸሎት፣ ሜዲቴሽን፣ አርምሞ፣ ተመስጦ፣ ዮጋ የመሳሰሉት ነገሮች የዚህ የረቂቁ ዓለም ቴክኖሎጂዎች ናቸው። እነዚህን መንፈሳዊ ቴክኖሎጂዎች መጠቀም ስንችል ብቻ ነው በረቂቁ ዓለም ውስጥ እንደ ባለስልጣን መግዛት የምንችለው ማለት ነው። እላይ የታሰረውን ከታች መፍታት እንችላለን። እላይ አይምሮ ነው፣ እታች ስጋ ነው። እታች የተፈታው እላይም ይፈታል። በሰውነታችን ውስጥ የምንፈታታው ነገር ሀሳባችንንም ይፈታታዋል። ሀሳብና ስሜት አብረው የሚሰሩ ናቸው። ስሜት ሀሳብን ቆልፎ መያዝ ይችላል። ሀሳብ ደግሞ ስሜትን መንዳት ይችላልና ይሄ አሰራር ይሄ ረቂቅ ሚስጥር እየገባን ሲመጣ በህይወታችን አለቆች ሆነን ነው የምንኖረው። ምክንያቱም ሁሉም ነገር የውስጡ እንቅስቃሴ ላይ ነው ብለናል። እንቅስቃሴ ሁሉ ግን የሚነሳው ከስቲልነስ ወይም ከእርጋታ ላይ ነው። እዛ እርጋታ ውስጥ ስንገባ፣ እዛ ጸጥታ ውስጥ ስንገባ የእንቅስቃሴው፣ የዳንሱ፣ የጨዋታው፣ የልምምዱ በጠቅላላ አለቃ የሆነው ማንነት ውስጥ ገባን ማለት ነው። እርጋታና ጸጥታን መለማመድ ስንጀምር በኃይለኛው ማገናዘብ እንጀምራለን። አንጎላችን በጣም ሻርፕ ይሆናል። አይምሯችን በጣም የተረጋጋ ነው። መፍትሄዎችን ማፍለቅ እንጀምራለን። ትክክለኛ ውሳኔዎችን መወሰን እንጀምራለን። አላስፈላጊ በሆነ ቦታና ሁኔታ ኢነርጂያችንን ማባከን እናቆማለን።
ብኩን አንሆንም። ማድረግ ያለብንን በትክክል እናውቃለን። ስለዚህ ጥሞና ሜዲቴሽን ተለማመዱ የምንለው ለዛ ነው። እሺ ለዛሬ ይሄን ያህል ካየን ይበቃናል። በቀጣይ ቪዲዮ ተግባራዊ በሆነ መልኩ ዛሬ ያየናቸው ነገሮች እንዴት ነው የምንለማመደው፣ ሀሳብን ወደ ስሜት፣ ስሜትን ደግሞ ወደ መገለጥ የምንቀይረው እንዴት ነው የሚለውን ጉዳይ ከማኒፌስቴሽንና ከጸሎት ጋር አያይዘን በቀጣይ ቪዲዮ እንመጣበታለን። ሌላው ሜዲቴሽን መማር ለምትፈልጉ እየተማራችሁም ላላችሁ በልምምዱ እየጠለቃችሁ እንድትሄዱ ለመርዳት በተለያየ ርዕስ አጫጭር ጋይድድ ሜዲቴሽን በዚህ ቻናል ላይ ይለቀቃል። አብረን ሜዲቴት እንድናደርግ ተጋብዛችኋል። ለዛሬ እዚህ ጋር በቃለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።